ኃጢአት ባደረገ ሰውየው ለሰው ሄዶ መናዘዝ ኃጢአት ነው በኢስላም እንዳው። ምክንያቱም ያ ሰው እንዳንተ ኃጢአተኛ ነውና ገብታ። ስለዚህ ምንድን ነው የምታደርገው በኢስላም? በአንተና በፈጣሪህ መካከል ያንተን ገመና ማንም ሊያውቅ አይገባም። ይልቁንስ ፈጣሪህ ብቻ እርሱ ሊያውቅና ምህረት ልትማጸነው የሚገባው እርሱም ብቻ ነው። ገመናህን ለሰዎች ይለህ ሂደህ መደርደር አይጠበቅብም። ያም የገመና ባለቤት ነው። ያም የራሱ ኃጢአት የሚናገርለት ሊኖር ይችላል። ያም እያለ ከአዳም ልጅ ሆኖ ከኃጢአት ንጹህ የለምና ለማን ነው ሂደህ የምትነግረው? ስለዚህ በአንተና በፈጣሪህ መካከል ማንም መካከለኛ አያስፈልግም። ገመናህን እንዳውም ለሰዎች መበተን ኃጢአት ነው። ይህ በኢስላም አላህ በቁርአን ላይ ሲናገር ምን አለ? ወቱቡ ኢለላሂ ጀሚዓን፣ ሁላችሁም ወደ እኔ ወደ አላህ ንስሐ አድርጉ አለ። አያችሁ አይደል? በሌላ ቦታ ላይ ምን አለ? ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ አለ። ሙሐመድ ሆይ ባሪያዎቼ ስለ እኔ ከጠየቁህ እኔ ለእነርሱ ቅርብ መሆኔን ንገራቸው፣ ለእኔ ብቻ ይናገሩ አለ። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኩሉ ኡመቲ ሙዓፋ ኢላ ልሙጃሂሩን አሉ። የእኔ ትውልድ ሁላቸውን ከኃጢአታቸው ይቅር ይባላሉ፣ እነዚያ ኃጢአታቸውን ገመናቸውን በገሃድ ያወጡ ሲቀሩ ብለው ተናገሩ። ስለዚህ ኃጢአቱን በገሃድ የሚያወጣ ሰው እርሱ እንዳውም ከምህረት የራቀ ይሆናል ይሄ ሰውዬ። ምክንያቱም በርካታ ኃጢአታቸው ሄደው ሲናገሩ ጊዜ ለማን የሚናገሩት? ኃጢአት ለሚሰራ ሰው ለራሱ። ስለዚህ ገመናህን ሸፍን፣ ነገር ግን ከአምላክ ፊት አልቀስበት። ያንን ከሰዎች ዘንድ ሂደህ ዝቅ እንዳትልበት። ኃጢአትህን ይቅር ለሚልህ ለአምላክህ ለአላህ ብቻ እንጂ በኢስላም የምትናገረው ለሰዎች ሂደህ ያንን ገመናህን መዘርገፍ አይቻልም በኢስላም።